ከተለያዩ ምንጮች ያሰባሰብኩት መረጃ ይዤ ቀርብ ያለው ተመልካቾች እንግዲህ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ያው አዲስ አበባ ያቀኑት ባሳለፍነው ወይም ከሁለት ቀን በፊት ሮብ ዕለት ነበር። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከከፍተኛ የልዑካን ቡድን ጋር በመሆን ወደ አዲስ አበባ ማቅናታቸውን ተከትሎ ከጠቅላይ ሚኒስትር አብይ አህመድና ከሌሎች ከፍተኛ የመንግስት አካላት ጋር ተከታታይ ውይይቶችን አድርገዋል። የጉብኝቱ አጠቃላይ ውጤታማ እንደነበር የተገለጸ ሲሆን በተለይም የህዝቡን የዕለት ተዕለት ኑሮ በሚነኩ መሰረታዊ ጉዳዮች ላይ ስምምነት ላይ መደረሱ ተገልጿል። የከፍተኛ የልዑካን ቡድኑ ወደ መዲናዋ ማቅናት በፌደራል መንግስቱና በትግራይ ጊዜያዊ አስተዳደር መካከል ያለውን ግንኙነት ወደ ነበለበት ለመመለስና በክልሉ ያሉ አንገብጋቢ ችግሮችን ለመፍታት በሚደረገው ጥረት ውስጥ ትልቅ ምዕራፍ ነው። ባለፈው ረቡዕ ከመቀሌ ወደ አዲስ አበባ ያቀናው የልዑካን ቡድን የሚከተሉትን ከፍተኛ የሥራ ኃላፊዎችን ያካተተ ነበር። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት፣ አቶ አማኑኤል አሰፋ ምክትል ፕሬዝዳንት፣ አቶ ትኩይ ክብረ መድህን የትግራይ የውሃና ኤነርጂ ቢሮ ኃላፊ፣ አራተኛዋ የልዑካን ቡድኑ አባል የሆኑት ዶክተር ምህረት የክልሉ ፋይናንስና ትብብር ቢሮ ኃላፊ በሌላ የሥራ ጉዳይ ቀደም ብለው አዲስ አበባ ስለነበሩ እዚያው ተከላክሏቸዋል። የልዑካን ቡድኑ ዋነኛ የሥራ መርሃ ግብር በማግስቱ ሐሙስ ዕለት በከፍተኛ ደረጃ በተካሄዱ ስብሰባዎች የተጀመረ ሲሆን የጉብኝቱ ማዕከል ከጠቅላይ ሚኒስትሩ ጋር የተደረገው ውይይት ነበር። በሌተናል ጀነራል ታደሰ ወረደና በጠቅላይ ሚኒስትር አብይ አህመድ መካከል የተደረገው ቀጥተኛ ውይይት የጉብኝቱ ዋነኛ ዓላማ የነበረ ሲሆን በትግራይ ክልል ያሉ አንገብጋቢ አስተዳደራዊና ኢኮኖሚያዊ ችግሮችን በአስቸኳይ ለመፍታት ያለመ ስትራቴጂካዊ ፋይዳ ነበረው። በተገኘው መረጃ መሰረት ጠቅላይ ሚኒስትሩ ውይይቱን ያደረጉት ከጀነራል ታደሰ ጋር ብቻ ነበር። ለዚህም እንደ ምክንያት የተጠቀሰው ጠቅላይ ሚኒስትሩ ከህወሓት ጋር በተያያዙ የፖለቲካ ጉዳዮች ላይ ለመወያየት ፈቃደኛ አለመሆናቸው ነው። ጠቅላይ ሚኒስትሩ እንዲህ አይነት ጉዳዮች በኢትዮጵያ ምርጫ ቦርድ በኩል መታየት አለባቸው የሚል አቋም እንደነበራቸው ተገልጿል። በጀነራል ታደሰና በጠቅላይ ሚኒስትሩ መካከል በተደረገው ውይይት የተነሱት ዋና ዋና አጀንዳዎችና የተደረሰባቸው ስምምነቶች የሚከተሉት ናቸው። የበጀት፣ የነዳጅ፣ የተፈናቃዮች፣ የመጠጥ ውሃ፣ የጸጥታ። ከጠቅላይ ሚኒስትሩ ጋር ከተደረገው ስምምነት በመከተል የተካሄዱት ተከታታይ ስብሰባዎች የትግራይን ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ዳግም ግንባታ ለማፈጠን ያለመ የተቀናጀ ጥረት አካል ነበሩ። ከባንክ ኃላፊዎች ጋር፣ ከብሔራዊ ምክክር ኮሚሽን ጋር፣ ከኢትዮጵያ ምርጫ ቦርድ የትግራይን መልሶ ግንባታ ከግምት ውስጥ በመግባት የዓለም አቀፍ አጋርነት ወሳኝ ሚና ስላለው የጀነራል ታደሰ የአዲስ አበባ ቆይታ ዲፕሎማሲያዊ ግንኙነቶችን ያካተተ ነበር። እነዚህ ስብሰባዎች ድጋፍ ለማሰብሰብና ዓለም አቀፍ አካላት በክልሉ ስላለው የወቅቱ ፖለቲካ ሁኔታ የተሞላ መረጃ እንዲኖራቸው ያለሙ ናቸው። በዚህም መሰረት ጀነራል ታደሰ ከእንግሊዝ አምባሳደርና ከአሜሪካ አምባሳደር ጋር በትግራይ ወቅታዊ ፖለቲካ ሁኔታ ላይ ተወያይቷል። በቀጣይ ቀናትም ከፈረንሳይ፣ ከኔዘርላንድስና ከሌሎች የምዕራብ አውሮፓ አምባሳደሮች ጋር ተመሳሳይ ውይይት ለማድረግ እቅድ መኖሩ ታውቋል። በማጠቃለያው የሌተናል ጀነራል ታደሰ ወረደ የአዲስ አበባ ቆይታ በተለይም ከጠቅላይ ሚኒስትር አብይ አህመድ ጋር የተደረገው ውይይት ውጤታማና ጥሩ መግባባት ላይ የተደረሰበት እንደነበረ ከምንጮች የተገኘው መረጃ ያመለክታል። በተለይም የህዝቡን የዕለት ተዕለት ኑሮ ከቀጥታ የሚነኩ የነበጀት፣ የነዳጅ ላይ የመሰረታዊ ችግሮች እንዲሁም የተፈናቃዮችን አንገብጋቢ ጉዳይ አጀንዳ ተይዞ ስምምነት ላይ መደረሱ የጉብኝቱ ዋና ዋና ውጤቶች ናቸው።